የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ። በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምፅ የለም፣ ይጠፋል። አለቅ። ከምንም የጸዳ ልጅ ግን አምጥተህ በራሱ መንገድ የሚሄድ ልጅን በዚህ ደረጃ መጥተህ ለግድያ ማሰብና ይሞታል ብሎ በአደባባይ መናገር ራሱ ለምን? ምን ባደረገ? ምንድነው ጥፋቱ? አሁን ምንድነው ጥፋቱ እኮ ነው መጠየቅ ያለበት። የዚህ ልጅ ጥፋቱ ምንድነው ነው? ዛሬ ገብቼ ነበረ። ዛሬ አርሊ እኔ ልጠይቅ የፈለኩትኝ ይሄንን ነበረ። ምንድነው ጥፋቱ? ምንድነው ያደረገው? እዚህ ደረጃ ድረስ ሊደርስ የቻለው? እንላሰው ህርትቶርትን እስኪያልቅ እንጠብቅ፣ ከዛ ካለቀ በኋላ እንደገና እንነሳበት። ይሄን ሁሉ ምክክር እያደረጉ ከዮዳብ ጋር በውስጥ እየተነጋገሩ እንዴት ነው አለቀ ህርትቶርት? አይ የኔ ልጆቹ ይታከሙና መጀመሪያ ከዛ እሱ ላይ ለሱ ዋጋውን እንሰጠዋለን ምናምን እየተባባሉ እየተነጋገሩ ስለነበረ እሱም በዛ ሰዓት ሰፖርት ሲያደርገው ስለነበረ ነው ህርትቶርት መጀመሪያ ላይ ሲጮህ እንደነበረ ታውቂያለሽ ስለ ህርትቶርቱ። ከዛ ደግሞ ፍሊፕ አድርጎ ተገልብጦ መቶ ህርትቶርት ምናምን ብሎ ሰፖርት አደረገ። አዶናይንም ካበ ወደ ላይ አወጣ። ልክ የህርትቶርት ሲቆም ደግሞ እንደገና ተመልሰው ወደዚህ ነገር መጡ፣ እስከ መግደል ደረጃ ድረስ መጡ። ይሄ ለምን አስፈለገ? እሱም የሚጠየቅበት ነው፣ እሷም የምትጠየቅበት ነው። እሱ እዚሁ ነው ያለው። 2-3 ሰው እንበቀዋለን። ምንም ያን ያለ ትናገነ ኮስት $100 ነው ሄደሽ ክስ ፋይል ለማድረግ። ከዛ በኋላ እንነጋገራለን እዛው ፍርድ ቤት ማለት ነው። የዚህኛው ግን ለማሳወቅ ነው፣ ለዓለም ለማሳወቅ ነው። አሁን እኔ ድምጼን የማሰማው ነገሮች ሀፕን ካረጉ በኋላ ነገሮች ምንም የሚፈጠር የለም፣ ግን ቀድመን ድምጻችንን እናሰማለን እኛ። ምክንያቱም አንድ ሰው ወጥቶ እቺ ሴት ዛሬ አንዴ እኮ ልትናገር ትችላለህ። የሆነ ጠልተህ ወይ ተናደህበት የሆነ ግድያ ሳይሆን የሆነ የጥላቻ ንግግሮች ልትናገር ትችላለህ። በዚህ ደረጃ ግን መታ 1 ወር አይደለም ከወር በላይ ነው። በዚህ ደረጃ ልጁን ሚሊየንስ ከፍያ ያስገድላለሁ ያለች ሴት ናት። ምን ነክቷት? ምን አድርጓት? የምትናገር እኮ ግልጽ አለ። ገብቶ ለሰማው ሰው ምንም እንዳላረገ ታውቃለች። ግን ያው እዚህ ላይ መናገር ስለማያስፈልግ ነው። እሷ የሄደችበት ያለችው መንገድ የራሷ የሆነ በቃ በራሳቸው እሷ ብቻ አይደለችም፣ ከበስተጀርባ ብዙዎች አሉ፣ ብዙ ናቸው የእሷን ሀሳብ የሚደግፉና ልጁ ደግሞ እኛ እንደ አንድ ኢትዮጵያዊ ልጃችን ነው፣ ወንድማችን ነው፣ የምንደግፈው ነው። ምንም ነገር እንዲሆንብን አንፈልግም። ኢንክሉድ አልኩ እኮ ጂጂኪያ ሊያሾው ቁጭ ብለው ትስቃላችሁ፣ በቅርብ ታያላችሁ መጨረሻውን ብላ ስትናገር አብራ ነበረች። ዛሬ ሊያሾው ወታ ለምን በዚህ ደረጃ ደነገጠች? የማያስደነግጥ ቀውስ ሴት ከሆነች ለምን ዮዳብ እሷ ቤት ይገባል? ሊያሾ ለምን እሷ ቤት ትገባለች? ነገሮች እንዳይሳኩለት ሲያደርጉ የነበሩት ሳያንሳቸው ወደ ግድያ ወደ ሞት ለምን ይሄዳሉ? ምን እኔ አሁን ፖይንቴ የዚህ ልጅ ጥፋቱን ንገሩን ነው። ጥፋቱ ይነገረንና ለግድያም ከሆነ እናየዋለን። ምን ባደረገ ነው ይሄ ልጅ አገሬም ብሎ በገባ በራሱ መንገድ የሚሰራ ልጅ ሰው አይነት ሰውን ምንም ነገር አንድ ንጹህ ኢትዮጵያዊ በዚህ ሰዓት የማይገኝ ልጅ ወርቅ የሆነ ልጅን ይሄን ልጅን በዚህ ደረጃ አታክ ማድረግ ኢቭን ሁሉም በሚሰራው ነገሮች በሙሉ ላይ አታክ ማድረግ ለምን አስፈለገ ነው የኔ ፖይንት። ምን ባደረገ ማለት መልስ አይሰጥ፣ አይሳደብ፣ ከዘር የለ። በዛ በመጥፎ ሰዓት እንኳን ዘር ውስጥ ያልነበረ ልጅ ነው እንኳን ዛሬ ማለት ነው። ስለዚህ ለምንድን ነው በዚህ ደረጃ ልጁ እንዲህ ሊጠላና አታክ ሊደረግ የሚፈለገው? ምን ባደረገ? እኔ ፖይንት አሁንም ሴትዮዋን እንተባበራለን፣ መጻፍ እንችላለን። ግዴታ ፈረንሳይ መገኘት አይጠበቅብንም። የሴትዮዋን ሪከርዶች ይዘን ወደዛ ማስገባ በኢሜል መላክ እንችላለን። ሁላችንም ተባብረን ሴትዮዋ ብቻ ስትያዝ ከሴትዮዋ ጀርባ ብዙ ነገር ይመጣል። እኔ መጀመሪያ ሴትዮዋን ማስጠየቅ አለብን። ከሷ ጀርባ የሚመጣውን ደግሞ አብረን እናያለን። ኢቭን ወራቱ ኳልኩሌት ተደርጎ የተሰራ ነው። 90 ቀን ስትል 90ው ቀን ምን ላይ እንደሚደርስና ከማን ጋር እንደሚገናኝ ግልጽ አድርጋ ከዮዳብ ጋር ቁጭ ብላ ተገጠ። አሁን ስመኘውን ከአዶናይ ጋር በምን ታገናኘዋለህ? ሌሎቹን ከአዶናይ ጋር በምን ሂሳብ ይገናኛል? በምን
ስለዚህ ሁላችሁም የኤምባሲ ኢሜል አለ የፈረንሳይ ግዴታ እዛ ሀገር ላይ መገኘት አይጠበቅባችሁም። በኢሜል በፈረንሳይ ኢሜል የእሷን ኢሜል የጻፋችሁ ከነ ፎቶ ማስረጃ ኢሜል ማድረግ ይቻላል። ሁላችንም ባለችበት ሀገር ላይ ፎቶ ማስረጃ ሰተን አድሬሷን ስለማናቅ ለጊዜው በፎቶ እያስገባን ኢሜል እያደረገን ሴትዮዋ እንድትጠየቅ ማድረግ አለብን። እኔ ይሄንን ነው የምለው። ብላክ አካል አለ፣ ከዛ አካል የደረሳት መረጃ አለ። በዛ መረጃ መሰረት እሷ ኮንተንቷ ጥንቁልና ላይ ነው ብያችሁ ነበር ለማለት እያዘጋጀችን ነው የሚል አንድ ሐሳቤ አለኝ። ሁለተኛው ሐሳቤ ደግሞ የነበረው መጀመሪያ የመሰለኝ አሁን ላይ ክሊር ሆኖልኛል፣ ግን የመሰለኝ የነበረው አንድ ወዳጆቹ ልጁ እየሄደበት ያለው ፍጥነት አሳስቧቸው ምናልባት ቆም ብሎ እንዲያስብ እንዲረጋጋ የተደረገ ነገርም ሊሆን ይችላል የሚልም ሐሳብ ጭንቅላቴ ላይ መጥቶ ነበር። ሶስተኛው ግን እንደዚሁ ልጁ በጣም አክቲቭ ሆኖ የማይታመኑ ነገሮችን እያደረገ እዚህ ደረጃ እየደረሰ ስለሆነ የሚቀኑ ሰዎች ስራው እንዲተጓጎል ያደረጉት ነገር ነው ብዬ ነበረ እንደ እንትን ያስኩት። ግን አሁን ክሊርሊ ከዚህ በፊት ያለችው ከፍዬ አዶናይን አስገድለዋለሁ ያለችበትን አሁን ላይ አስደምድማ ነግራናለች። ከዚህ በኋላ እንግዲህ ቁጭ ብለን የምናይ ከሆነ ይሄ እውነት ለመናገር ልጁን አንፈልገውም ማለት ነው፣ ክሊርሊ ማለት ነው። ሁለት ነፍስ አልያዘም፣ አንድ ነፍስ ነው ያለው። ምንም ቢሆን ምንም አይደለም። ማሰብ ያለባችሁ ነገር ደግሞ ቻርሊ የሞተው ቻርሊ እዚህ ደረጃ ላይ ለመድረስ ምን ያህል ጊዜ እንደፈጀበት አይታችኋል። ያንን ሁሉ መስዋዕት አንዴ ፓሪስ ነው የምትኖረው? ፈረንሳይ ነው የምትኖረው። ፈረንሳይ ነው የምትኖረው። ክሊርሊ እዛ አካባቢ ያሉ የህግ አማካሪዎችን ነው የምፈልገው ዛሬ። የህግ አማካሪዎች እዛ አካባቢ ያሉት የፈረንሳይ መንግስት ስለዚህ ስለ ሶሻል ሚዲያ እንደዚህ አይነት ነገር ምን ይላል የሚለውን ነገር ከዛ በኋላ ከዛ ተነስተን ማድረግ ያለብንን ነገር ማድረግ አለብን። ኮስቱን ከቨር እናደርጋለን። ልጁም ኢንቮልቭ ማድረግ የለበትም። እናናግረዋለን። ውክልና መስጠት ያለበት አካል ይኖራል፣ ውክልና ይሰጣል። በዛ ማስኬድ ይቻላል እንጂ እንደ ሲሪየስ ታይቶ እቺ ልጅ ተጠያቂ ሳትሆን ፍርድ ቤት ሳትቆም ይሄ ነገር ከአለፈ ማለት ይሄ ልጅ ኤኒ ታይም ህይወቱ አደጋ ላይ ነው ያለው። ከየት አጋል ከምን ተነስታ እንደዚህ አይነት ነገር ልትናገር ቻለች? የሆነ ሰው በአሁን ሰዓት ሰው በምንም ሆኖ ፌመስ መሆን ይፈልጋል። ሰው ገሎም ፌመስ መሆን ይፈልጋል፣ ተሳድቦም ፌመስ መሆን ይፈልጋል፣ ጥሩ ነገር ሰርቶም ፌመስ መሆን ይፈልጋል። እንደ አዶናይም ደግሞ እንደዚህ አክቲቭ ሆኖ ፌመስ መሆን ይፈልጋል። ሰው በምንም አይነት አንግል አደረገ መባልን ስለሚፈልግ፣ ሂሮ መባልን ስለሚፈልግ አንድ ደደብ መሀይም ዶንቆሮ ተነስቶ የሆነ ነገር ሊያደርገው እንደሚችል እኛም ራሳችን መጠራጠር መቻል አለብን። ሰው ከየት አመጣችው ወሬውን? ፍርድ ቤት ቆማ ዳኛ ፊት መናዘዝ አለባት። ከዛ በኋላ ያ ሰው ደግሞ እኔ ከፍዬ ነው ያለችው። የሰማችሁም ያመጣችበት በአጠቃላይ ልጅቷ ፍርድ ቤት ቆማ ቃሏን መስጠት አለባት፣ መከሰስ አለባት። ጠበቆች መነጋገር አለብን እርስ በርስ መሆን ያለበት ሁሉ መደረግ አለበት የሚል ሐሳብ ነው ዛሬ ይዤ የመጣሁት። ልጁንም አላስፈቀድኩኝም፣ ማንንም አላስፈቀድኩኝም። እንደ አዶናይ ሰፖርተር ምንድነው ማድረግ ያለብን የሚለውን እንድንነጋገር ነው የጠራኋችሁ። ተራ በተራ መናገር ትችላላችሁ። አሁንም ፈረንሳይ ሀገር ያላችሁ በተለይ ህግ ላይ ያላችሁ ሰዎች ገብታችሁ እንድትናገሩ ፈልጋለሁ። አንዳንድ ጻፉ ከታች። ስዊድን ነኝ ያልከው ልጅ go ahead ምን ልትይን ፈልግሽ? ብላኪ ባላንስ ራሱ እዛ እመላለሳለሁ ስላለ እሱ ያውራና ባላንስ እኔ ላግዛችሁ ታዲያ ምን ፊልድ ላይ ነው ያለው ማለት? አሚን ስለ ህግ ላይ ነው ያለው እኔ ኖ አይ አሎ ፋሚሊ ያለኝ እዛ ብዙ ጊዜ እሄዳለሁ።
ግን አንዳንድ ነገር ሰምቻለሁ ስለሷ ሜንታል ኢሹም እንዳለባት ነው የሰማሁት ሴትዮዋ እና ብትከሳት ራሱ ሰክሲድ የምታደርግ አይመስለኝም። ሁሉም ሀገር ሜንታል ሄልዝ ከሆነ እኮ ማረጋገጫ ያስፈልጋል እኮ። እንደዛ ከሆነ እንደው ጀስት ዝም ብሎ ማንም ሰው እብድ ነው ተብሎ ሶሻል ሚዲያ ላይ በዚህ መጠን ሲያወራ እብድ ነው ተብሎ የሚታለፍ ነገር አይደለም። ይሄ እኮ የአንድ ኢንፍሉዌንሰር ህይወት እኮ ነው። እናቱን አስባታ፣ አባቱን አስባቸው። እኛን ተሆነ ኦኬ፣ ከሞተ ሞተ ነው እንረሳዋለን። ምናልባት 15 ቀን ብናለቅስ እንትን ብንል ነው። ከዛ በኋላ ያው ይቀራል። ቤተሰቡን ግን ማሰብ አለ። እኔ በምትፈልገው ነገር ላግዘው እችላለሁ፣ ችግር የለብኝም። እኔ እዛም መሄድ እችላለሁ። ከምትፈልግ ከሆነ እናወራለን። የህግ አማካሪዎችን ነው እንዲያናገሩልፈልገው። አሁን እሷን ፐርሰናሊ አይደለም የምንፈልጋት፣ ህግ እንዲጠይቃት ነው የምንፈልገው እንጂ ፐርሰናሊ እሷ ይቅርታ፣ እኔ ጀርመን ነው የምኖረው ቦን። ስለዚህ ጉዳዩን ትንሽ ለኔ የሚቀርብ ይመስለኛል። ኦኬ፣ ጉዳዩ ላንቺ የሚቀርብ ይመስልሻል? ቆይ አንድ የመጨረሻ ሰው አስገባ። ዛሬ ገስት ላይ በጣም ሪኩዌስት ልኬላት ጽፌላት ነበር። በሚገባ ቋንቋ ልታስገባኝ አልቻለችም። ስለዚህ እኔ ሜንታል ሄልዝም ከሆነ ማረጋገጫ ያስፈልገናል። ኖ የለባትም፣ ቢሊቭ ሚ ኖ የለባትም። እንደዛም ከሆነ ደግሞ በጠበቃችን ምክንያት ሶሻል ሚዲያ ላይ እንዳትገባ መታገድ አለባት። መርፌ መወጋትም ካለባት ምላሷን ጨጭ የሚያስደርግ መርፌ መወጋት አለባት እንጂ በዚህ ደረጃ መታ ቦይ መሆናችን ድልድይ መሆናችንም። እንደዚህ አይነት ሐሳብ ላይ ያላላቸው ሰዎች መንገድ መጥረግ አትችልም ጭራሽ። ሶ አሁንም ሪኩዌስት የማደርገው ህግ ላይ ያላችሁ ሰዎች Guys, triple Samira, thank you so much. Any ቆንጆ ጋስ ትሪፕሉን እንጠቀም፣ ትሪፕሉን እንጠቀም። ያዛ አካባቢ በሷ ባለችበት ሲቲ ያሉ የኛ ሰዎች ካሉ አበሾች ከሌለ ግን ታዋቂ የሆነ ደና ኬዙን ሊያስኬደው የሚችል በተለይ በእንደዚህ የየራሳቸው ዲፓርትመንት አላቸው። በዛ ቦታ ላይ ያለን አንድ ጠበቃ ቀጥሮ አንደኛ መቀጣጫ ማድረግ ነው። ልጅቷ ማንም እየመጣ ዝም ብሎ መበራገድ አይችልም። እንኳን አይደለም በእነዚህ አይነት ነገር ኢቭን ፋሚሊ እንትን ያደርጋሉ፣ አታክ ያደርጋሉ። ይሄ ፐርሰናል መቼም አንቺን ራስሽን ኤክስፖዝ አድርገሽ እዚህ ጋር እስከመጣሽ ድረስ እንደፈለጉ ይቀጥቅጡ። ግን ወደ ሌላ ነገር እየሄዱ የማይሆን ነገር እሷ እንደመቀጣጫ መቅረብ አለባት። በምንም ተአምር ምናለገና አሁን ቅድም ምንድነው ያለው ዮዳብ የሚባል ፈርሳብ ባለፈው ያለችውን 1 ሚሊዮን ብር ከፍዬ አስገድለዋለሁ ያለችውን እዚህ እኔ ቤት አምጥቼ ይቅርታ እንድትል አስደርጊያታለሁ። ይሄ ይቅርታ የሚያስጠይቅ ነገር አይደለም። ይሄ እኮ ስድብ አይደለም እንዴ! የተሳደበች መሰለው እንዴ? ይቅርታ አስብያታለሁ። በዛ ነው ጦርነት ውስጥ ገብተን ሌላውን እንትን ሌላ ጥያቄ መጠየቅ ያለብኝን ጥያቄ ሳልጠይቅ ያስወረዱኝ ማለት ነው። ይቅርታ የሚያስጠይቅ መታዚ ይቅርታ ሳላቅ ነው አምልጦኝ ነው አዳልጦኝ ነው ምናምን የሚባል ነገር አንፈልግም። ኤቪደንሳችሁን ያዙ። ኔጋ ወደ 10 ቪዲዮ አለ። ኤቪደንሳችሁን ያዙ። የፈለገው ይውጣ። ይሄ ብላክ ስታር ይባላል። ቲፒኤልኤፍ እና የብልጽግና ካርዶች ናቸው። ቲፒኤልኤፎች ናቸው። ሙሉ ስሙን በአስቸኳይ አምጡ። አሁን ይሄ እሱ እያደረገ ያለው ምንድነው? ወርቄ የተናገረችውን ወርቄ ያደረገችውን እነሱ ግን ማረግ ወርቄ ከተናገረች 2 ወራ ነው። ለምን ወርቄን የዛን ጊዜ አልተናገሯትም? አልተናገሯትም። ለምን ለምን እኔ አሁን ቆይ
አንዴ የዚህ ልጅ ሙሉ ስም በአስቸኳይ ስጡኝ። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምፅ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማክ እንቅፋት መጽሐፉ ይላላ። መጽሐፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል እያስወገዱ ነው። ስለዚህ አሁን እንቅፋት ይሆኑ አሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው። አሁን እኔ ለምሳሌ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበልህ። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጓለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ተበልቷል። ከስመኘው ይበልጣል። ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው፣ ቦታ ሲሰጣቸው፣ ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? ስለዚህ አሁን ላይክ በሬ እሳሩን እያየ